ቤዛዊት ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽሕና እንዳይመካ ንጽሕናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ በላ ብላለች። በዓይኗ እንዳይመካ ጎምጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽሕናዋ እንዳይመካ ጎስቁሏል። ንዴተ ሕላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹሕ እንግዳ ሲመጣ ንጹሕ ቤት ያስፈልጋል። ስለዚህ የሔዋን ዓይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማኅፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ አይሆነውም። በለስን ለመብላት ተመላልሳበታለችና። እጇን ተስፋ አያደርገውም፣ በለስን ቆርጣ በልታበታለችና። አፏን ተስፋ አያደርገውም፣ በለስን በልታበታለችና። ሕሊናዋን ተስፋ አያደርገውም፣ ጎስቁሏልና። ማንን ተስፋ ያድርግ ሲባል ቅድስት ድንግል ማርያም እግሯ የተቀደሰ ዓይኗ የተቀደሰ ጽሪት ኩለንታኪ ሰናይት ይላታል ሰሎሞን። ሁለንተናሽ ያማረ ይለት ሰው በቃ ኃጢአት እንኳን ባይሰራ ቢያንስ በተግባር ቢያንስ በመናገር በሕሊናው የማይሰራ ግን የለም። የኃጢአት ደረጃ እንኳን እንደው 3 ደረጃ አለው ነው የሚሉት አባቶቻችን። ነቃልዮ አለ፣ ቁርጣልዮ አለ፣ ትንታ አለ። ትንታ የሚባለው ለምሳሌ እገሌን ልግደለው ይላል አንድ ሰው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል። ወዲያው ሲያስወጣው ማለት ነው። ባደርገው ይሄ መከራ ይደርስብኛል፣ ብትወው ችግር አለብህ ብሎ ኃጢአቱን ሲተነትነው ኃጢአቱ ዕድሜ ያገኛልና ነቃልዮ ይባላል። ቁርጣልዮ የሚባለው ደግሞ ኃጢአቱን ለመስራት ወስኖ ጨርሶ ኃጢአቱን ሲሰራው ነው። ድንግል ማርያም ግን ትንታው እንኳን የሌለባት ንጽሕት አዳራሽ ነው። ስለዚህ እግዚአብሔር ተወልዶ ሊያድነን ሲመጣ ለክቡር እንግዳ ክቡር ቤት ያስፈልጋልና እግዚአብሔርን የምናስተናግድበት ቤት አልነበረንም። ታዲያ ከሔዋን ቤት እንዳናስተናግደው ጉስቁልና ነበርና በእናቴ በልጄ በልጅ ልጄ በሷ ንጽሕት አዳራሽ በሆነች በቅድስት ድንግል ማርያም በሷ አስተናግደዋለሁና ከሷ ተወልዶ ያድነኛል ብሎ የሷን ንጽሕና እያየ ተስፋ ያደርግ ነበር አዳም ማለት ነው። ለዚህ ነው ተመልከቱ፣ ሰማይ መንበሬ ወምድርኒ መከደገሬ አይኑ ቤተ ታንጹ ለማይደሬ። ቤት ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰሩልኛላችሁ አለ። ከሔዋን ቤት አናሳድረው፣ ከአዳም ቤት አናሳድረው። ከማን ቤት አሳድሬ እግዚአብሔር ያድነኛል ይበል? ከድንግል ማርያም። ስለዚህ አባ ጊዮርጊስ ይህን ወሰደና ምን አለ? እግዚአብሔር ሰማይ መንበሬ ነው ምድር መረገጫዬ ናት ብሏል። ታዲያ እግዚአብሔርን ከማን ቤት እናሳድረዋለን አለና ወማይደሩ ሰለ እግዚአብሔር አንቲ፣ የእግዚአብሔር ማደሪያው አንቺ ነሽ። ነውን አስተብጽሖሙ ለሐና ወለኢያቄም፣ ሐናና ኢያቄምን ኑና ድንቃቸው። ድንግል ማርያም ስትወለድ የንጹሕ የክርስቶስ አዳራሽ መሠረቷ ተጥሏልና ሐናና ኢያቄምን እናድንቅ። ሐና ኢያቄም በማኅፀን በመኝታ አንድ ሲሆኑ የመለኮት አዳራሽ መሠረቷ የተጣለው የዚያን ጊዜ ነው ይላል። ይችን አዳራሽ ከእግዚአብሔርን በእሱ አስተናግጄ ድናለሁ ብሎ ተስፋ ያደርጋት ነበርና ተስፋው መባሏ ለዚህ ነው። ስለዚህ ምን አለ ተመልከቱ። በፈቃዳቡ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ ይላል ቅዱስ ዲዮስቆሮስ። ይህ ማለት ምን ማለት ነው? ሀበ ማርያም ታንገደ ከሳራ ቤት አልተስተናገደም። ለምን? ለዚህ የሚበቃ ቤት ስለሌለ እግዚአብሔርን አስተናግዳ። ተመልከቱ። የመጨረሻም ነግራችሁ እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ሰው እንዲሆን ሰው ያስፈልጋል አያስፈልግም? እስኪ ንገሩኝ። እግዚአብሔር ሰው የሚሆነው ከጅብ ነው? ከአውሬ ነው? ከበግ ነው? ከርግብ ነው? ከምንድን ነው? ከሰው ነው። ሰው ማለት ደግሞ 7ቱ ባህሪያት የተስማሙለት ነው። ኃጢአት ከሰራ ከነፈገ ነምር ይባላል። ክፋት ካለው እባብ ይባላል። ቂም የሚይዝ ከሆነ ቀበሮ ይባላል። ብዙ ነገር ሊባል ይችላል። ሰው ማለት 7ቱ የተስማሙለት ነው። 7ቱን አስማምታ የተገኘች ድንግል ማርያም ብቻ ናት። የአዳም ጉስቁልና ነበረበት። ሰው እግዚአብሔርን ለማስተናገድ ሲያቅተው ሰው ይኸው ብላ ሰው ሁና በእግዚአብሔር ፊት የታየችልን እርሷ ስለሆነች ተስፋው እርሷ ናት። እኔማ ጎስቁያለሁ
ንጽሕት ልጅ አለችኝና ከሷ ተወልዶ ያድነኛል ብሎ የሷን ንጽሕና ያይ ነበርና ተስፋው አንቺ ነሽ መባሏ ለዚህ ነው። ስለዚህ ምን እንላታለን? ትምክህተ ዘመድህነ የባህሪያችን መመኪያ ሆይ ደስ ይበልሽ እንላታለን።